ውሃ መጠጣት ፈልጋችሁ ግን ከጉሮሮ አልወርድልኝ አለ የምትሉኝ ሰዎች በሙሉ ማለት ነው በጣም ከዴክሴን ፕሮዳክቶች ሰጀስት ማደርጋችሁ ከውሃ ጋር ሚክስ አድርጋችሁ ልትጠጡት የምትችሉት ዴይሊ ልክ እንደ ውሃ ኮንሱም ልታረጉ የምትችሉት ነገሮች አንዱ ሮዘሊ ነው። ይሄ ጁሳችን ነው፣ ግን ኖርማል ጁስ ሳይሆን በጣም ሄልዚ ቤኔፊት ያለው ነው። ማንኛውም ሰው መጠቀም ይችላል፣ ህፃናት፣ አዋቂ፣ ማንኛውም ሰው ማለት ነው። ይህንን ስንጠጣ በጣም በቫይታሚን ሲ ሪች ስለሆነ የመጀመሪያ ስራው በሽታ የመከላከል አቅማችንን ቡስት ያደርጋል። አርቲፊሻል ሶዳዎችን፣ አርቲፊሻል ከለር ያላቸውን ነገሮች ከምንጠቀም ይህንን ሮዘሊ ስንጠቀም ኢሚኒቲ ሲስተማችንን ቡስት በማድረግ በዛውም ደግሞ የውሃ ጥማታችንን እናረካለን። ሰውነታችን ዲሃይድሬት እየሆነ በሄደበት ሰዓት ላይ የውሃ እጥረት በሚያጋጥምበት ሰዓት ላይ ብዙ አይነት የጤና ችግሮች፣ እክሎች ይመጡብናል። እነሱን ቀድመን መከላከል እንችላለን። ከዛ በተጨማሪ ደግሞ ቫይታሚን ሲ እንግዲህ እንደምናውቀው በከፍተኛ ሁኔታ የቆዳ ሴሎች ሪፔር ላይ በደንብ አድርጎ ይሰራል። ስለዚህ የቆዳ ጤንነታችሁን በደንብ አድርጋችሁ መጠበቅ የምትፈልጉ ሰዎች ካላችሁ እንደዚሁም ይህንን ሮዘሊ ጁስ በደንብ መጠቀም ትችላላችሁ። ከዛ በተጨማሪ ደግሞ የሃይፐርቴንሽን ፕሮብሌም ያለባቸው ችግሮች ካለ አጠቃላይ የብለድ ሰርኩሌሽን ላይ ከፍተኛ የሆነ ጸጉር ላይ ያሉ ችግሮች ካሉ በደንብ አድርጋችሁ ዴይሊ ይሄንን ኮንሱም አድርጉ። የውሃ ጥማታችሁንም ታረካላችሁ፣ በዛው ምን ታረጋላችሁ ማለት ነው፣ ጤናችሁን ታገኛላችሁ። ስለዚህ ይሄንን ሮዘሊ ዴይ ቱ ዴይ በደንብ ኮንሱም ማድረግ ትችላላችሁ። ቴንክ ዩ